ዓለም አቀፍ ስብሰባ ማካሄዳቸው ይታወሳል። በበይነ መረብ ያደረጉት ውይይት በተለይም በኢትዮጵያ ወቅታዊ ሁኔታ በዋናነትም በኦሮሞ ሕዝብ የገጠሙትን ፈተናዎች በማንሳት የአቋም መግለጫ በማውጣት የተካሄደ እንደነበረ ነው ከመግለጫው መረዳት የተቻለው። ለመሆኑ ይሄ ስብሰባ እንዴት ነበረ? ምን ጉዳዮችን አነሳ? የአቋም መግለጫውን በተመለከተም ያቀረበው ጥሪ አለ። ጥሪውንም መነሻ አድርገን ከስብሰባው ተሳታፊዎች አንዱ የሆኑትን ዶክተር ሚልኬሳ ሚዳጋን እንግዳ ያደረግንበትን ዝግጅት ነው ይዘን የቀረብነው። ዶክተር ሚልኬሳ ሚዳጋ ከሌሎች የኦሮሞ ምሁራን ጋር ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝን በማጋለጥ ከፍተኛ መነጋገሪያ የሆኑ አጀንዳዎችን ማንሳታቸው የሚታወስ ነው። ለዚህም ምላሽ በቅርቡ በጨፌ ኦሮሚያ ምክር ቤት አቶ ሽመልስ አብዲሳ እነዚህን የኦሮሞ ፖለቲከኞችን የዘለፈበት ወይም ደግሞ የወረፈበት ንግግር ማድረጉም የሚታወስ ነው። ይህንን ጉዳይ አንስተን በተወሰነ ደረጃ ከዶክተር ሚልኬሳ ጋር እንወያያለን ማለት ነው። ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። መልካም ጊዜ። በድጋሚ እንደምን ሰነበትክ? እንደምን አለ? እንኳን ወደ አንከር ሚዲያ መጣላለው። በጣም አመሰግናለሁ ዶክተር ሚልኬሳ። አመሰግናለሁ መሳይ። እንዴት ነበር እንደ ዶክተር ሚልኬሳ ያው ብዙ ነገሮችን ከነገርከን በኋላ በሚዲያ ላይ ትኩረት አግኝታል። ብዙዎች አንተ ያቀረብካቸውን መረጃዎች እንደዚሁም ትንታኔዎች በብዛት ሲወያዩበት እንደከረሙበት ይታወሳል። በዛው መጠን ደግሞ የሥርዓቱ ደጋፊዎች እንደዚሁ አንተ ላይ የስም ማጥፋት ዘመቻ በአንተና በታየ ደንደዓ እንደዚሁም በጀዋር መሐመድ በሌሎችም ላይ የኦሮሞ ጠላት በሚል ጭምር ከፍተኛ የስም ማጥፋት ዘመቻ እንደተካሄደ ይታወቃል። ወደ ኋላ ላይ አነሳለሁ። ለማንኛውም ግን እንዴት ነበረ ከዛ በኋላ ያገኛቸው ግብረ መልሶች ባደረካቸው ነገሮች የተፈጠሩ እንደው ልትነግረን የምትችለው ነገር ካለ እንደው ድሉን ልስጥ በቅድሚያ። አመሰግናለሁ መሳይ። ያው እንግዲህ የአገዛዙ ሰዎች እንደሚያወሩት ሳይሆን ከህዝብ የምናገኘው መረጃ ከሁሉም ክልሎች ከሁሉም ኢትዮጵያውያን የምናገኘው መረጃና የተለያዩ ሐሳቦች በጣም ደስ የሚሉ ነው። ሞራል የሚሰጡ ከቀበሌ ከታች ድረስ ከአማራ ክልል ከኦሮሚያ ክልል ከትግራይ አንዳንድ መረጃዎችን እንሰበስባለን። ከደቡብ ክልል ከሶማሌ ክልል ከአፋርም እናገኛለን። ሰው በጣም በሚያገኘው መረጃና እንዲህ አይነት አስተያየቶች ከኛ የሚያገኘውን በጣም ሲሪየስሊ የተቀበለ የወሰደ ዋነኛው አገዛዙ በጣም ይሄ አደገኛ የሆነው የአብይ አገዛዝ ላይ አንድ ለመሆን አንድ ሆኖ መጋፈጥ ወደ ነፃነቱ ለመመለስ የሚያደርገውን እንቅስቃሴ በጣም እየረዳ ነው። ከህዝቡ የምናገኘው አስተያየት እንደው ከፍ ያለ እንደው ምስጋና ማቅረብም ወዳለው በዚህ አጋጣሚ ለሁሉም ኢትዮጵያውያን ምንድነው እነሱ አሁን የአብይ ሚዲያ ሰራዊት ተው እነሱን ጊዜም የለኝም ለማዳመጥ። ለምን የውሸት ወሬ ነው የሚያወሩት? እኛ የህዝብ ችግር ነው የምናወራው። እኛ የምናወራ ምናቆን ነው የምናወራ። ዝም ብሎ ትንታኔ ብቻም ሳይሆን የገጠመን ምን አይነት ሰው እንደሆነ ምን አይነት አገዛዝ እንደሆነ በተጨባጭ ነው የምናቀርበው። ስለዚህ ኢትዮጵያውያን በጣም የተደሰቱበት ሁኔታ ነው። እንደኔ አስተያየት ደግሞ ይሰድቡኛል፣ ጓደኞቼንም ሌሎቹንም ይሰድባሉ እንጂ ምንም አይነት እኛ የምናቀርበውን መረጃ አይደለም እንደዚህ ነው ብሎ ያቀረበ ሰው የለም እስካሁን አንድ በአንድ። እና ደስ የሚሉ አስተያየቶችን እየወሰድኩ ነው። በጣም ደስ ይላል። እኔ እንደዛ እንዳውም ይሄን አይል ይሄዳል ብዬ አልገመትኩም። በጣም እኔ ያው ህዝብ እኮ ችግሩን የሚያነሳ ሐቁን የሚናገር የሚያስተሳስር ነገር ስታወራ ይቀበላል። እውነቱን ስታወራ ይቀበላል። ያኛው የአብይ አገዛዝ ደግሞ የውሸት ስርዓትም ስለሆነ በውሸት የሚራመድ ስለሆነ እነሱ ጊዜ ስድብ ነው በኋላ ማንሳት እንችላለን። ስለዚህ ምንም እኔ
I don't bother እነሱ የሚያወሩት ነገር ደስ ይለኛል በተለይ ባይዘው እነሱ ሲሰድቡ ደስ ሊል ይገባል ለምን ነክታል መንካት ያለብህን ነገር ስለነካ እነሱ ደግሞ መልስ መስጠት ስለማይችሉ አንተን ስለሚሳደቡ ስራን ሰርታል መሳይ እንደው ዶክተር ሚልኬሳ ከዚህ በተቃራኒ ደግሞ የሚያነሱ አሉ ዶክተር ሚልኬሳ ከዚህ በፊት የነበረው አቋም ከአብይ የተለየ አይደለም አሁን ከአብይ ስለተጣላ አብይን በመንቀፍ አብይን ኃጢአት በማውራት በሌላው ማህበረሰብ ዘንድ ተቀባይነት ለማግኘት የሚደረግ ሙከራ ነው እንጂ እሱ ከዛ በፊት ሚልኬሳ በፖለቲካ አመለካከቱ አሁን አብይ ከሚያራምደው የተለየ አይደለም እንደውም በመፈናቀል ደረጃም ፊት መሪ የነበረ ሌሎች የኢትዮጵያ ማህበረሰቦች ሲፈናቀሉ በዋና ፈላጭ ቆራጭ ሆነ እንኳን ባይሆን በውስጥ ሆኖ ትዛዝ ሲሰጥም የነበረ ነው ብለው የገለጹ ወገኖች አሉና አሁን አብይን በመንቀፍና የአብይን ጉድለት በማንሳት ነጥብ ለማስቆጠር ሌሎችን ቀልብ ለመሳብ ያደረገው እንጂ እሱም የተለየ አይደለም የሚሉም ሰዎች ብቅ ብለዋል በእርግጥ ቀደም ሲል እንዳልኩ በአብዛኛው ማቀረብካቸው መረጃዎች በጣም የተደሰተና ኢትዮጵያ ነገ ከነጎዳ በትብብር በአንድነት መንፈስ በዚህ ፖለቲካ ልትፈወስ እንደምትችል ተስፋ ያደረገበት ቢሆንም ነገር ግን ይሄንንም ቅሬታቸውን የገለጹ ምሁራን የተለያዩ ወገኖችንም ሰምቻለሁ ለዚህ መልስ አለ ወይ ይኸውልህ መሳይ ማፈናቀል ኦሮሚያ ውስጥ በተለይ ከጉጂ ጀምሮ በአብይ ሴራ ጌዲዎች ሲፈናቀሉ በአይናችን ነው ያየነው ማአት መፈናቀሎች አማራ ኦሮሚያ ውስጥ የሚኖረው አማራ ሆም ብሎ አብሮ የኖረውን ህዝብ ሲያፈናቅል ነበር አብይ ነው ብልኬሳ የማፈናቀል ስልጣንም አልነበረውም ለተወሰነ ጊዜ አብይ ስርዓት ውስጥ ነበርኩኝ በዛ ጊዜም ምናረገው ባለኝ ስልጣን በህጉ መሰረት የሚታደርገው ነገር አለ ከዛ በኋላ ማይሆን ነገር ሲሆን እምቢ ትላለ እኔ ከሄድኩ በኋላ መፈናቀሉ ቆሟል ወይ አሚን ማለት ሚልኬሳ የሚያፈናቅል ከሆነ ሚልኬሳ ሲሄድ መቆም አለበት ወይ ደግሞ አንዳንድ ነገሮች የሆነ ይሄ ነው የሚባል የሚልኬሳ ችግሮች 1 2 3 4 ናቸው ብሎ በመረጃ የሚያቀርብ ካለ ለዛ ተጠያቂ እሆናለሁ እኔ ምንም አይነት እንከነለሽ ሰው ነው ሚልኬሳ የሚባል አይደለም ስርዓት እንዲህ አይነት ስርዓት ውስጥ ሆነ ደግሞ ችግር ተፈጥራለህ ምንም አይነት መደበቅ አያስፈልግም ስርዓቱ ያ ስርዓት እንደ ስርዓት ምትላላ ከሆነ በጣም ማአት ታጠፋለህ ምናልባት አንተ በጥንቃቄ የምትሄድ ከሆነ ችግርን ፈጥረ ከዛ በኋላ ቶሎ ነቅተ ከእንቅልፍ ነቅተ ይሄ ስህተት ነው ብለ ትወጣለህ እኔ ግን እስከዛ ድረስም አልሄድኩም እኔ መቼ ነው የተሳፈርኩት መቼ ነው የወረድኩት ያንን ማየት ነው በዛ ሰዓት ላይ የሚልኬሳ ስህተቶች ካሉ ለዛ እኔ ለመታረም ዝግጁ ነኝ ከዛ ውጪ የአብይ ሰራዊት የሚዲያ ሰራዊት የሚያወራቸውን ውሸት ስለሆነ ለነሱ መልስ አልሰጥም እኔ መልስ የምሰጠው ለጭቁኑ ህዝብ ለሁሉም ኢትዮጵያውያን የሚጠይቁን ጥያቄ በበጎ ተመልክቼ እነሱን ይቅርታ መጠየቅ ካለብኝም ማለት አጥፍቻለሁ ከሆነ ህዝብ ምን ይቅርታ መጠየቅ አለበት አጥፍታል ከሆነ ግን እኔ እስከዛ ድረስ የወሰደኝ ብዙም ስልጣን አልነበረኝም ምንም ይሄን ያክል እንደዛ ምወስድ ነገር አላየውም ካለ ደግሞ እኔ ተቀብዬ ራሴን ገመግማለሁ እንግዲህ ዶክተር ሚልኬሳ አቶ ሽመልስ አብዲሳ በተደጋጋሚ በሁለት ቦታ ነው አንዱ በኢሊሊ ሆቴል አንድ መድረክ ላይ እንደዚሁ በስም አልጠቀሳችሁም ግን እናንተ መሆናችሁን በደንብ መገመት ብቻ ሳይሆን መደምደምም የሚቻል ነው የኦሮሞ ህዝብን ጀርባ ይወጉ ናቸው የራሳችን ወገኖች ሆነው እንዲያደርጉ ባንዳዎች ናቸው ብሎ ኢሊሊ ሆቴል ላይ ገልጾ ነበር አሁን ደግሞ በአደባባይ በቴሌቪዥን በካሜራ በተቀረጸበት ሁኔታ አብይ
አብይ ሽመልስ አብዲሳ እናንተን በማንሳት ነው በስም ባያነሳም ያደረጋችሁትን በመጥቀስ ብዙ ነገር ብሏል። አቅም የሌላቸው ችሎታ የሌላቸው በአቅም ማነስ ምክንያት ከስራ የተቀነሱ ወይም የተባረሩ ቁርጠኝነት የሌላቸው አብይ አህመድ ህወሓት ወደ ደብረ ሲና ሰሜን ሸዋ ሲመጣ በጀግንነት በረሃ መለዮ ለብሰው ሲገባ እነዚህ ሰዎች ግን ፈርጥጠው ከሀገር የወጡ ናቸው። በምንም መልኩ ከአብይ ግን አብይን ለመንካት ለመድረስም የሚችል ስብዕና የላቸውም። ብዙ ነገር ነው ያለውና የኦሮሞ ህዝብ እነዚህን ጠላቶችን ነክቶ እንዲጠብቅም ጥሪ አድርጓል። ምን ምላሽ አለ? እንደው ሽመልስ አብዲሳ በገለጸው መልኩ የተነሱትን ሐሳቦች እንዴት ነው መልስ የምትሰጡት እናንተ? እንደኔ ለነሱ ለሽመልስ መልስ ባልሰጥ እመርጣለሁ። ግን ያው የህዝብ መንበረ ስልጣን ይዟል። እሱን ይዞ ህዝብ ላይ በፋሽስት በሆነ አካሄድ እየጨፈጨፈ ስላለ ያው አንዳንዴ ትሰጣለህ። እንግዲህ አንደኛ እኛ የማንን ጀርባ ነው የወጋነው? ባንዳ እንዴት ነው የሚባል ከማ ጋር ስለሰራን ነው ባንዳ የምንባለው? እንግዲህ እዚህ ላይ መሳይ ያዝልኝና ምልኬሳ ከማ ጋር ስለሰራ የት ስለሄደ ነው ባንዳ የሚባለው? አሁን በሽመልስ አስተሳሰብ ካንተ ጋር ስላወራው ባንዳ ነኝ ነኝ። እንግዲህ እነሱ አንተን እንዴት እንደሚመለከቱ አንተም ታውቃለህ። እኔ ከሌላ ከወንድም ማህበረሰብ ጋር ቢያወራ እንዴት ነው ምልኬሳ ባንዳ የሚባለው? እኔ የሌላው ማህበረሰብ ችግር ቢያወራ የኔ ችግር ነው፣ የነሱ የጋራ ችግር ነው። ሁሉም ቦታ የሚከሰተው ችግር እኮ የሁላችንም ችግር ነው። ይሄ አንዳንዴ እዚያ አካባቢ ብቻ ስለተከሰተ እሱን መረጃ ወስደን እናወራለን እንጂ ሁሉንም መረጃ ሰብስበን የሁላችንም ችግር ነው ብለን ብናወራ እኮ ከሁላችንም የሚጠበቅ ነገር ነው። ምልኬሳ ስለማን ስላወራ ነው ባንዳ የተባለው? ምልኬሳ ስለ ትግራዊ እዛ ውስጥ እነሱ አብይ ጨፈጨፋቸውን ጉዳይ እኔ ስላወራው ባንዳ ነኝ? ምልኬሳ ስለ አማራ ህዝብ ስላወራ ባንዳ ነው? ምልኬሳ ስለ አፋር ህዝብ ስላወራ ባንዳ ነው የሚባለው? ምልኬሳ ስለ ቤንሻንጉል ጉሙዝ ስላወራ ባንዳ ይባላል? ከጀርባ ወጉን ይባላል? ማን ነው የማን ጀርባ ነው የምንወጋ? እኛ የማንንም ጀርባ አንወጋም። እኛ የምናወራው ለኦሮሞ ህዝብ ፍትህ ያስፈልጋል። ይሄ የ7 ዓመት ጦርነት ሊቆም ይገባል። ከኦሮሞ ህዝብ ጫንቃ ሊወርዱ ይገባል። ከኢትዮጵያውያን ጫንቃ ሊወገዱ ይገባል። ይሄ አቋማችን። ይሄ ማለት ደግሞ አገራችን እኮ ነው። ማን ነው ባንዳ? ማን ነው ዜጋ? እኔ ካወራ ነው እነሱ አይደለ እንደ የሌላ ሀገር ተላላኪ የዩኤኢ ተላላኪ ምልኬሳ ነው እንዴ? ምልኬሳ ነው እንደ ዩኤኢ ጋር ጉድፈቻ ይገባ? አብይ ራሱ አይደለ እንደ ጉድፈቻ እዛ ገብቶ እናቱ ፋጥማ ትባላለች። አሁን ኦሮሚያ ውስጥ የፋጥማ ትምህርት ቤት የፋጥማ ሆስፒታል ተብሎ ተገንብቶ ማነው ፋጥማ ብትል አንተ ታገኛለህ። አዳማ ጠይቅ። እኔ ነኝ እንደ እኔ ጉድፈቻ እናት አለኝ ኢትዮጵያ ውስጥ የተከበሩ እናት አለ። ከሌሉኝም አንድ ሌላ ኢትዮጵያዊ አሉ። እዛ ነው ጉድፈቻ የሚገባው። እኔ ነኝ ባንዳ የምባለው። እንደው ብዙ ባናወራ ይሻላል ለማለት ነው። እነሱ የሚያምኑት ነገር አለ ከውስጣቸው የሚያምኑት። ምልኬሳ ሁልጊዜ ኦኬ ስለ ኦሮሞ ብቻ አውራና ዝም ብለ በርን ዘግተ ተኛ፣ እሱንም እናደርጋለን። እነሱ አይደለም የሚመክሩ። እኛ አሁን ምናወራው ለሁሉም ጭቁን ህዝቦች ለኢትዮጵያውያን ነው የምናወራው። በአብይ አገዛዝ እያለቀ ያለው ህዝብ ነው ኢትዮጵያ ውስጥ ያለ።
እና